ምሳሌ አሁን እኛ ከምንንቀሳቀሰው በላይ አህባሾች እየተንቀሳቀሱ ነው። ምን ለማድረግ ነው እነዚህ ሰዎች እንደዚህ የሚራሮጡት? አላማቸው ምንድነው ከተባለ ሰዎችን ከአላህ ጋር ለማቆራረጥ ነው ጥረታቸው። ልክ ቀደም ሲቀራ እንደነበረው ቁርአን الرحمن على العرش استوى የሚለው ላይ الرحمن على العرش استوى የሚል ሰው ይከፍራል ብሎ ዳዋ ያደርጋሉ። አሃ ይከፍራል ይላሉ። አዎ ይከፍራል ይላሉ። አንድ መድኃኒት ይስጡኝ ህክምና ፈልጋለሁ እንዲህ ብሎ የሚያስተምሩ ከሆነ እኔ በጣም ግራ የሚገባኝ ነገር አለ። አንድ መድኃኒት ይንገሩኝ አላቸው ለአንድ ለአህባሽ። ምንድነው ችግር ምን ገጠመ ሲል የገጠመኝ በጣም ሁሌ ታግዬ ማስወገድ ያልቻልኩት ነገር አለ፣ ለሱ ምላሽ ይንገሩኝ መፍትሄ ይንገሩኝ አላቸው። ምንድነው ችግር ሲሉት እርሶ እዚህ ጋር አላህ ከአርሽ በላይ ያለ ሰው ይከፍራል እያሉ ነው። እኔ ግን የእርሶን ቃላት መስማት ፈልጋለሁ፣ ግን ውስጤ እምቢ አለኝ። ዱዓ ማድረግም ስፈልግ ከላይ ዝም ብዬ እንድከጅል ያደርገኛል፣ ዝም ብሎ ወደ ላይ ያሳየኛል። እንደገና ደግሞ ዱዓ እንኳን ሳደርግ እጄን ወደ ላይ ነው እንደዚህ የምዘረጋው፣ እንዲህ አላደርገው። ሳስብ ግን ውስጤ ወደ ላይ ወደ ላይ ወደ ላይ ወደ ላይ ይለኛል። ለዚህ ማክሸፋ ብቻ ይንገሩኝ ሲላቸው እቺ ሙሲባ ነች፣ እቺ ማትቻል ነች፣ ከባድ የሆነ ችግር ነው ይሄ። እሺ እንደገና ደግሞ ሁላችንም እንደምናውቀው የገጠር ቃልቾች ሲያስቀሩት እንደነበረው መንዙማ ላይ ነብዩ አለይሂ ሰላቱ ወሰላም ቡራቅ ተላከላቸውና ጅብሪል መጥቶ ወደ ሰማይ ይዟቸው ሄደ ይላሉ። ወደ ሰማይ ሲሄዱ አንደኛው ሰማይ ላይ ጅብሪል አንኳኳና ሲያስከፍት ካንተ ጋር ማን አለ ተባለ። ነብዩ መሐመድ አለይሂ ሰላቱ ወሰላም አለ። ተፈቅዶለታል ወይ? አዎ አለፉ። እንደገና ሁለተኛው ሰማይ አንኳኩ። ጅብሪል ማን አለ ካንተ ጋር ተባለ። መሐመድ አለይሂ ሰላቱ ወሰላም ተፈቅዶለታል። አዎ ግባ እያሉ ሰባተኛው ላይ ደረሱና ሰላትን ይዞ መጡ ይላሉ። አሃ ሰላት ታዳ ከየት ነው የመጣው? ያመጡት ነብዩ አለይሂ ሰላቱ ወሰላም ከአላህ ዘንድ ነው ያመጡት። ስለዚህ ነብዩ እኮ ሄዱ፣ ነብዩ አለይሂ ሰላቱ ወሰላም ሄደዋል ወደ ላይ። ለምን ታዳ ወደ ላይ ነው የሚባለውን ነገር እንካር ያደርጋሉ ሲባል አይ እኔ ግን አልስማማም፣ ይሄንን ሄደዋል ብለህም ሄደዋል ወደ ላይ ነው ብለህ ግን እንዳታም ይላሉ። እሺ ነብዩ አለይሂ ሰላቱ ወሰላም አይነላህ ብሎ ጠየቋት። ሲጠይቋት ያቺን ባሪያ ፍሰማ አለቻቸው፣ እላይ ነው አለቻቸው። እኔ ማን ነኝ? አንተ የአላህ መልእክተኛ ነህ አለች፣ መሰከረች። ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም እቺ ሙእሚን ነች ነፃ አውጣት ብለዋል ስትላቸው እሳቸው የፈለጉበት ኑሩ ረህመቱን ነው የፈለጉበት፣ ወደ ላይ መሆኑን አይደለም ብሎ ታዊል ያደርግላል። ነብዩ አለይሂ ሰላቱ ወሰላም ረህመቱን የፈለኩት አላሉም እኮ። አላህ የት ነው ብሎ ሲጠይቋት ከላይ ነው አለች። ስለዚህ እሳቸው እንዳረጋገጡት እንደጠየቁት ነው የምላለው ስትል ካልከ በቃ ካፊር ነው ይላል።